አያቴ እኔ እኮ በጣም እየፈራሁ ነው። ምንድነው የሚያስፈራሽ? ንገሪኛ። ምንድነው የሚያስፈራሽ? ማሚን የገደሏት ሰዎች አባዬንም እንዳይገሉብኝ ፈርቼ ነው። ጥዬው ከሄድክ ይሞቱብኛል ብዬ ስላሰብኩ። የኔ አበባ እያለቀሽ ነው እንዴ? የኔም ባይብሰስ ነይ እስቲ ነይ። የኔ ልጅ ዳለች። ካሁን በኋላ እንኳን የምታናገረኝ አይመስለኝም። ለጊዜው ነው እባክህ። በአንተ የምትጨክር አይመስለኝም። ሚጣን አታውቂያትም። በጣም እልኸኛ ናት። ይቅርታ ልዕልት፣ አንቺ ራሱ እንደዚህ ልታናገሪያት አይገባም ነበር። ይቅርታ በቃሽ። አሁን እኛ እንሂድ። ብሩክ መጣሁ፣ ጠብቀኝ። ይሄ ብቻ ነው እንዴታ? ነግሬኝ ነበር በአንተ አትጨክንም። ያው መጣች። አመጣጣቱን ምንም አላማረኝ። እንዴት ምን እንዴት አለ ይልሽ? ጥራይ ልትሄድ ነበር አይደል? እና ታዲያ ቆይ እምቢ ስትይ ምን ማድረግ ነበረብኝ? አሃ ምንም ማድረግ አትችልም ማለት ነው አይደል? ምን እያደረግሽ ነው? አንቺ ሸርጥ ያሳመምሽኝ እንዴ? አንቺ ልጅታ ያማታል እንዴ? አረል ቀቂ። እሺ በቃ ሁለተኛ ጥቂሽ አልሄድም። ልቀቂኝ። እኔንም እንደዚህ ነው። እሺ እርር ድበል ያደረገ ብሩኬ በልዩ ተከርቷል። ልጆቹ ከማን ጋር መኖር እንደሚፈልጉ ምርጫ ቀርቦላቸው እንደነበር ነግሬያቸው ነበር። በተደረገላቸው የምርጫ ቅስቀሳ መሰረት ከማን ጋር መኖር እንደሚፈልጉ መርጠዋል። ሁለቱም ልጆች የተለያየ ምርጫ ነበር የመረጡት። ሴቲቷ ልጅ አባቷን ስትመርጥ፣ ካሌብ ግን የእንጀራ አባቱን ነበር የመረጠው። ለምን የእናቱን ገዳ የመረጠ ይመስላችኋል? ምናልባትም ካሌብ የእንጀራ አባቱን ወዶት ሳይሆን በቀል አስቦም ሊሆን ይችላል። እዚህ ሁሉ መሀል ግን ወይዘሮ ሂሩት በአንዳቸው እንኳ ባለመመረጧ በጣም ነው የተሰማት። በልጇ በጥርሲት ያጠፋችውን ጥፋት በልጆቿ ልትክሳት ፈልጋ እንደነበርም ትናገራለች። ሆኖ እንደ እድል ሆኖ አልተሳካላትም ነበር። ልጆቹ ለምን አያታቸው እንዳልመረጡ ላስረዳችሁ። ፌቨን ምክንያት አላት። ሚኪ እናቷ እንዳስገድልባትም ታውቃላችሁ። ስለዚህ እናቴን የገደሉብኝ ሰዎች አባቴም እንዳይገሉብኝ ፈርቼ ምንም ትላለች። ካሌብ ግን ሁለታቸውንም አልመረጣቸውም ነበር። ሁለታቸውንም እንደሚወዳቸው ተናግሮ ከሁለታቸው አንደኛውን ብመርጥ አንደኛችሁ ታዝንብኛላችሁ፣ ስለዚህ የምጠላውን ሰው የመረጥሁት ሁለታችሁን ላለማስከፋት ነው ብሏል። ዋነኛው ምክንያቱ ግን ይህ አልነበረም። ሚኪ እናቱ እንዳስገደለበት መበቀል ስለሚፈልግ ነው ከዛ ቤት መውጣት ያልፈለገው። ርብቃ ከብሩኬ አጠገብ አልጠፋም ብላለች። ልዕልት ስም ሲነሳባት እንደ እብድ ነው የሚያረጋት። ከልዕልት ዘንድ ሊሄድ እንደሆነ ሲነግራት ከኛ ከቤተሰቦቹ ተለይተ ልትገባበዝልኝ ነው ወይ ብለዋለች። ስለዚህ እኔም አብሬ እመጣለሁ ብላ ግግም ብላለች። ብሩኬ ግን ለግብዣ አልነበረም ልዕልትን የሚያገኛት። የጨዋታው ድምቀት የሆነውን ቾምቤን አሞት ለመጠየቅ ለመሄድ ነበር የተቀጣጠሩት። ርብቃ ግን ቅናት አስክሯት የታመመ ሰው አብሬያችሁ ጠይቃለሁ ብላለች። ርብቃና ልዕልት ሲገናኙ ሶስተኛው የዓለም ጦርነት በእነዚህ ሰዎች የሚጀመር ነው የሚያስመስሉት። የቃላት ጦርነት ማለት ነው። የሰው ልጅ ግን በዚህ ልክ ይቀናል። ከዛ በኋላ ብሩኬና ልዕልት ከተቀጣጠሩበት ቦታ ይገናኛሉ። ልዕልትን በነገራችን ላይ ነገረኛ ነገር ናት። ልዕልት ብሩኬን ያለ ተሳቢ መጓዝ አትችልም እንዴ ስትለው ርብቃ ደሟ ነበር የፈለው። እንዴት ታሰድበኛለህ ብላ አልሄድም ካለች በኋላ ሀሳቧን ቀይራ አብረውም ሄዳለች። ቾምቤንም ለመጠየቅ አብረው ሄደዋል። ቾምቤ ታሞም ቀልዱን አልተወም ነበር። ቂጡ ላይ ክንታረት ወጥቶበት የሚወደውን ምግብ ለራሱ መብላት አቁሞ ነበር። ሚኪ በጣም ተጨንቋል። ቀን በቀን አባቱ ልጁ እንዲያመጣለት እየጨቀጨቀውም ይገኛል። በስተመጨረሻ ግን በአቶ ዘነበ በኩል እንደታገዘ ሊያስነግረውም ነው።